ሁሉም ተማረኩ። ፋኖ ሁሉንም ማረከ፣ አሸነፈ ድል። አብይ ጨነቀው፣ እጅ ሰጠ አመነ። ክቡራትና ክቡራን አድማጮቼ አሁን ላይ መሪ ወዳጆ ከግንባር ባወጣው መግለጫ ሁሉም መከላከያ ሰራዊቱ እንደተማረከና ትላልቅ ጀነራሎች ሳይቀሩም በፋኖ እጅ መግባታቸውና በገዛ ፈቃዳቸው ጀነራሎቹ እጅ እየሰጡ እንደሆነ መሪ ወዳጆ ከግንባር በመሆን ይፋዊ መግለጫ አውጥቷል። ይህንን መግለጫም ጠቅላዩ ከሰማ በኋላ ወዲያውኑ ከትላልቅ ጀነራሎቹ ጋር በመሆንም በዝግ ስብሰባ በፓርላማ መክሯል። እዚህ ዝግ ፓርላማ ላይ ባወሳቸውና ሙሉ በተወያየባቸው አጀንዳዎች መካከል ዋነኛው እንዴት የፋኖ ትላልቅም ጀነራሎች መሪ ወዳጆ ዘመነ ካሴና እስክንድር ነጋን እናስወግዳቸው የሚለው ነው። ምክንያቱም እነሱን እስካሁን ድረስ ለማስወገድ በርካታ ጥረት ብናደርግም አልተሳካልንም። ዋና እነዚህ ሶስቱን ጀነራሎችም ካስወገድን ለኛም ይሄ ነገር ይቀላል በማለትም በፓርላማው ተወያይቷል። ዋናም ሌላም ከተወያዩበት ጉዳይ መካከል እንደ ድንገት ሆኖ አሁን ላይ ሰብሮ ቢገባ ምን ማድረግ ነው እኛ ያለብን? ከሀገር መኮብለል ነው ወይንስ ደግሞ ምን አይነትም እነሱ ላይ ደባና ሴራ ጭነንም እናጥፋቸው? በሁለት አንዱን ጉዳይ ላይ ጠንክረን መስራት ይኖርብናል በማለትም ጀነራሎቹም ተሰብስበው ተወያይተው መበታተናቸውን ነው ከስፍራው የደረሰ መረጃን ከፓርላማ የውስጥ ጉዳይ ምንጮቻችንም መረጃው ሾልኮ የወጣው። አድማጮችን እስከ ቪዲዮ መጨረሻ አብራችሁን ከቆያችሁም ሁሉንም ታደምጡታላችሁ። ኮሜንት ላይ ድል ለፋኖ እያላችሁ አስፍሩልን። ቀጥታ ወደ ያስኩላችሁ ዝርዝር መረጃ ጉዳዮችም በዚህ አለፍኩኝ። መልካም ቆይታ ይሆንላችሁ። ሁሉም ተማርኳል፣ ሁሉም ተሸንፏል። እጅ እየሰጡ ወደ መከላከያ ሰራዊቱም የመግባት ፋንታ ወደ ፋኖ እየገቡ ይገኛሉ። አሁን ላይ መከላከያ ሰራዊቱ ላይ ካለው መከላከያ ይበልጥም ፋኖ ጋር ያለው መከላከያ ይበልጣል እየተባለ ይገኛል። በርካታ መቶ ሺዎችም መኪናዎች ተጭነው ወደ አማራ ክልል ይገቡ ቢሆንም ነገር ግን አንድ መኪና ወደዚህ ወደ አዲስ አበባ እንዳልተመለሰና አሁን ላይ ከፍተኛ የሆነ የትላልቅ መኪና እጥረት እንደተከሰተ ነው በአዲስ አበባ እየተሰማ የሚገኘው። ሁሉም መኪኖች፣ ሁሉም መሳሪያዎችም፣ ሁሉም መከላከያዎችም አሁን ላይ ፋኖ እጅ እንደሚገኙ ነው የወጣው መረጃ የሚያመለክተው። ለማጆችም አሁን ላይ ይህ አብይን በእጅጉን አስደንቆታል። እንዴት ልናደርግ ነው? አሁን ላይ ሁሉም መከላከያ ተማርኮብናል። እንደ ድንገት ይሄ ሆኖ ደግሞ ተቀናሽተው አንድ ላይ ሴራ አሴራው እኔን ሊያለብጠው ቢመጡም ታዲያ እኛ እንዴት ልናደርግ ነው? በመዝናናት በሽርሽር ወይንስ ደግሞ በስብሰባ በሚለው ሰበብ የትኛው ሀገር እንጠለል? ብንወጣም ደግሞ አሁን ላይ ትላልቅ የሆነ ፋይሎችም ስላሉብን በዓለም አቀፍ ፍርድ ቤት ልንከሰስ እንችላለን የሚለውም ጉዳይ በእጅጉ ማስጨንቆታል። ምክንያቱም ከሰሞኑም ትልቅ የሆነ ፋይል ፋኖ እጅ ገብቷል። ኢትዮጵያ ላይ ትላልቅ የተባሉ ብድሮች ተበድሯል። አላስፈላጊ የሆኑ ማለት ነው። የግል ጥቅማቸው በካዝናቸው አከማችቷል። ይሄ ደግሞ የኢትዮጵያ ሕዝብ ምንም በማያገባውም እድሜ ልኩን ሲከፍል ሊኖራት ነው። ይህም በዓለም አቀፍ ፍርድ ቤት እስከ እድሜ ልክ እስራት ድረስ ሊያሳስር የሚችል ትልቅ ወንጀል በመሆኑ ነው ጠቅለው ከሀገር በጎኝ ሰበብ ብለውም እንኳን ለመውጣት እጅጉ እየፈሩትና እያመነቱም የሚገኙትም ጀነራሎቹም ምን እንደሚወጣቸው ግራ ገብቷቸዋል። በገዛ እጄ እንደዚህ አይነት ስቄ ውስጥም ገባው፣ በገዛ እጄ ስልጣን ፈልጌ አሁን ላይ መሞቼንም ጉድጓዴን ቆፈርኩኝ እያሉ በቁጭት እየተብገኑ ይገኛል። አድማጮቼ እስከ ቪዲዮ መጨረሻ አብራችሁኝ ስለነበራችሁ ምስጋናዬ ከልብ ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር አድርጉ። ቸር ቆዩልን።